አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምዕመናንና ምዕመናት በሙሉ እግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እንደምን አደራችሁ? አሜን። ልዑለ ባሕርይ አምላካችን ዛሬ በውስጥ ዘላለሙ ስሙ የተመሰገነ ይሁን። አሜን። እግዚአብሔር ይረድኦ ውስተ አራተ ሕማሙ ወይመይት ሎቱ ኩሎ ምስካቢሁ እምደዌሁ። እግዚአብሔር በአልጋው ላይ ሳለ ይረዳዋል። ወይመይት ሎቱ ኩሎ ምስካቢሁ እምደዌሁ፣ እነሆ ጤንነቱንም ይመልስለታል። ተሳሃለኒ እግዚኦ። ልበ አምላክ ዳዊት በመዝሙር 40 ቁጥር 3 ላይ የተናገረው ኃይለ ቃል ነው። እንደምናውቀው ስንማረው እንደሰነበት ነው። ዛሬ ጾሙ ከገባ 4ኛ ሳምንት ሆኖታል። ያው እንደተረዳችሁ ወይም ደግሞ ያለፉትን ሳምንታት እንደምታውቋቸው እርግጠኛ ነኝ፣ ተምራችሁታልና። ዛሬ ስንተኛው ሳምንት ላይ ነን? 4ኛ ነው። ማን ይባላል ዛሬ? የመጀመሪያው ሳምንት ማን ነበር? አይ በሴቶቹ ነው። ማን ይባላል? ወንዶቹ ሁለተኛው ሳምንት ቅድስት፣ ሴቶቹ 3ኛው ሳምንት ምኩራብ፣ 4ኛው ዛሬ ነው። 4ኛው ሳምንት መጻጉዕ ይባላል። መጻጉዕ ማለት እንግዲህ ሕመምተኛ፣ በሽተኛ። ቅድም በወንጌሉ በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ላይ ጀምሮ ሲነበብ እንደሰማነው ያ ነው። እሱንም እንዳስሰዋለን። ስለዚህ ልበ አምላክ ዳዊት የተናገረው ይሄንኑ ነው። እግዚአብሔር ይረድኦ ውስተ አራተ ሕማሙ፣ እግዚአብሔር እነሆ በመኝታው ላይ ተኝቶ በዚያ በሚማቅቅበት ታሞ በተኛበት አልጋ ላይ እግዚአብሔር ይረዳዋል አለ ልበ አምላክ ዳዊት። ይህ ትንቢት በዳዊት ላይ አድሮ እግዚአብሔር ያናገረው በመጀመሪያ ለሕዝቅያስ ነበረ። ሕዝቅያስ ታሞ ነበረ። ሕዝቅያስ እስራኤልን ከዳን እስከ ቤርሳቤህ ይገዛ የነበረ፣ ሁሉ የሚሰግድለት የሚንበረከክለት፣ ይታመን ያልመሰለው እንደዚያ ለብሶ ከብሮ ይኖር ስለነበረ በዚያን ሰዓት ምንም ነገር የሚያገኘው አልመሰለውም ነበረ። ነገር ግን ከእምነቱ ፈቀቅ ሲል እግዚአብሔር ቀጣውና በአልጋ ላይ ወደቀ። ታዲያ ልበ አምላክ ዳዊት ይህንን ትንቢት ተናገረው ስለሱ ነበረ። የሰው ኃይሉ ደካማ ነው። እኛ ሕመም ሲያገኘን ስንቀር፣ ሳንቆለጠጥ ስንቀር የማንታመም ኃይል የራሳችን ይመስለናል። ነገር ግን ኃይል ብርታት ሁሉ የእግዚአብሔር ስለሆነ ይህን ንጉሥ በዚያን ሰዓት ታወከና አልጋ ላይ ውሎ ነበረ። ስለዚህ ነቢዩ ዳዊት እግዚአብሔር ይረድኦ ውስተ አራተ ሕማሙ፣ ይህንን የታመመውን በአልጋው ላይ ይረዳዋል አለ። ነቢዩ ሕዝቅያስም በዚያን ሰዓት ከሱ ኃይሉና ብርታቱ ሲወሰድበት፣ ጤናው ሲታወቅ ያለቅስ ነበረ። በዚያን ሰዓት በእውነት የበደለውን በደሉን አስቦ ስላለቀሰና በማልቀሱ ምክንያት እግዚአብሔር ይቅር ሊለው አሰበ። ስለዚህ ልበ አምላክ ዳዊት እንደተናገረው ወይመይት ሎቱ ኩሎ ምስካቢሁ እምደዌሁ፣ ያን ጤንነቱንም በዚያ አልጋው ላይ ይመልስለታል። ምክንያቱም እግዚአብሔር ዝም ብሎ አይደለም የሰው ልጆች የሚታረቀው፣ የሚገስጸው፣ የሚቀጣው። ከመስመሩ ስናልፍ ከመስመሩ ስንወጣ እግዚአብሔር ይቆነጥጣል፣ ይገስጻል። ወበከመ ይምህር አውዶ ከማሁ ይምህሮሙ እግዚአብሔር ለውሉዱ፣ አባት ልጁን ቀጥቶ ቆንጥጦ እንደሚያሳድግ የሚወዳቸውን ልጆች ምዕመናን ደግሞ እግዚአብሔር ይገስጻል፣ ይቆነጥጣል። ከመስመሩ አለፍ ስንል ገስጾ በመስመሩ ያስገባናል፣ ይመልሰናል ማለት ነው። ለዚህ ነው ሕዝቅያስም ከመስመሩ ወጥቶ ስለነበረ ከዚያ ኃይልና ብርታት የሱ እንዳልሆነ ሲረዳ አለቀሰ። ሲያለቅስ እግዚአብሔር ሊመረው ወደደ። በዚያ በአልጋው ላይ ጤንነቱን መለሰለት ይላል። በእውነት ጤና ሲታጣ አልጋ ይቆረቁራል። ሁሉ ነገር በእውነት ዘመድ ወገን ሁሉ ጥሎ ይሸሻል። ይሄ ንጉሥም በዚያ ሰዓት የሚሰግድለት የሚበረከክለት ሁሉ ሸሽቶት ነበረ። ቤተሰቡ ሁሉ ርቆት ነበረ። በእውነት ጤና ሲኖር ነው ሀብቱም፣ ስልጣኑም፣ ሁሉ ነገሩ። ነገር ግን ጤና ከሱ ሲርቅ
ሁሉም ከስሩ ነበረና ወደ ፈጣሪው ያን የሰጠውን ያከበረውን ሞገሱ የሆነውን እግዚአብሔርን ሲለምነው ጤንነቱን መለሰለት። እግዚአብሔር ዳበሰው፣ በምህረት ጎበኘው። እግዚአብሔር በምህረት ሁላችንን ይጎብኛል። ስለዚህ በዚያ በሚተኛበት አልጋ ላይ የቆረቆረውን አልጋ በበሽታ ምክንያት ጤና ያጣበትን አልጋ እግዚአብሔር ሲጎበኘው ጤናውን ሲመልስለት ያምጡ የነበረው አልጋ ተመለሰና በጤና ተስማማ ይላል። ተመችቶ ተኛበት ይጀምራል። ይሄው ነው እንግዲህ ጌታችን መድኃኒታችን በአምላክ ዳዊት ተናገረው ይሄን ነበር። ከዚያ ዳዊት ምናለ መጨረሻ ላይ ተሳሃለኝ እግዚኦ፣ አቤቱ አንተ ይቅር በለኝ፣ ካንተ ይቅርታ በስተቀር እኔ ከንቱ ነኝ ኢምንት ነኝ። አንተ ካልማርከው ዓለምን ካልዳሰስከው ዓለምን ካልጎበኘኸው ሁሉ ከንቱ ነው አለና ተናገረ። ይሄ ለጊዜው ለሕዝቅያስ ይሁን እንጂ ትንቢቱ ዓለምን የሚዳስስ ነው፣ ሁላችንም የሚመለከት ነው። ሁላችንም ጤና ስናጣ እንደዚያው ስለሆንን ሥጋ የለበሰ ሁሉ ያው ነውና በዚህ መልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም በወንጌሉ እንደሰማችሁት ጌታ ተነስቶ ወደ ምኩራቡ ሄደ ይለናል። በዚያም በሚሄድበት ሰዓት ዘሰላሳ ወስምንቱ ክረምቱ ወበህየ ሀሎ አሐዱ ወሬዛ ዘሰላሳ ወስምንቱ ክረምቱ እንዘደወየ። ጌታም በዚያ ተነስቶ ወደ ምኩራቡ በሚሄድበት ሰዓት በዚያ እያስተማረ ሲጓዝ በዚያ አካባቢ 30 ከታመመ 38 ዓመት የሆነው ሰው ነበረ ይላል። እሱም በዚያ ቦታ ላይ ምን ያደርግ ነበረ? ለዚያ ለጤናው ለፈውስ ብሎ በዚያ ሰው በሚፈወስባት ሰው ጤና በሚያገኝባት እግዚአብሔር ለምህረት ባዘጋጃት ቦታ ላይ በዚያ 7 በሮች ባላት መጠመቂያ ያለች ቦታ ነበረችና እሷም ቤተ ሳይዳ ትባል ነበርና ወደዚያ ሲሄድ በዚያ አካባቢ ወይም በዚያ ቦታ ላይ ተቀምጦ ጸበል ተጠምቆ ለመዳን የጓጓ መጻጉዕ የሚባል ሰው ነበረ። እሱ ብቻ አይደለም በ7 አይነት በሽታ የተያዙ ሰዎች በዚያ ተሰብስበው የድህነትና የፈውስን የበረከትን ከእግዚአብሔር ምሕረት ቸርነትን እየጠበቁ ተኝተው የነበሩ ሰዎች ነበሩ። እነኚህም በ5 አይነት በሽታ የተያዙ ነበሩ። አይነ ስውሮች ነበሩ። ድውያን ደግሞ የማይንቀሳቀሱ ልምሾ የሆኑ ሰዎች ነበሩ። እንዲሁም እግራቸው የሰለለ እግራቸው የቀጠነ መንቀሳቀስ የማይችሉ እግራቸው የደረቀ እንደ ሰው ተፈጥረው ሳለ ነገር ግን በደዌ ምክንያት ሰውነታቸው ድርቅ ብሎ ስለነበረ በዚያ ቦታ ተቀምጠው ከዚህ ከድርቀታቸው ከልምሾነታቸው ለመዳን በዚያ ተቀምጠው ይጠብቁ ነበር። እንዲሁም እግሩ ያበጠ ሰው ነበር ይላል። በዚህ በ5 አይነት በሽታ ታይዘው በዚያ ቦታ ላይ ተቀምጠው የእግዚአብሔርን ምሕረት ቸርነት ይጠባበቁ ነበር። ምክንያቱም በዚያ ቦታ ላይ ያቺ የጸበሏ ቦታ ሁልጊዜ መልአኩ ወርዶ ሲባርካት በሳምንት አንድ ቀን ቅዳሜ ቀን ነው ወርዶ የሚባርካት። ወርዶ ሲባርከው ውሃው ይናወጣል። ዘመድ ወገን ያለው ከዚያ አውርዶ ያይታመው ሰው ሲያስጠምቀው ይፈወስ ነበር። የፈውስ ቦታ ናት። የፈውስ ቦታ ዛሬ ዓለም ተጨንቋል። ብዙዎቻችን ታመናል። በእውነት ሀገር ታማለች፣ ዓለም ታማለች። በአጠቃላይ በእውነት ፈውስ ያስፈልጋታል። ሁላችንም ፈውስ ያስፈልገናል። በውስጣችን ያልታመነ ደዌ በሽታ ያልያዘን የሐሳብ ደዌ በእውነት በውስጣችን ያላደረብን የለም። ዛሬ ሁላችንም የታመምን ያልኩት ለዚህ ነው። ስለዚህ በሀገራችን ቅዱሳን መካናት አሉ። እግዚአብሔር የባረካቸው እግዚአብሔር የቀደሳቸው በዚያ ቦታ ላይ ወገኖቻችን ብዙዎቻችንም ከዚህ ከረም በዚያ ቦታ ላይ ተቀምጠን እንደይጠንተን ፈውስ በረከት የምንሻ ብዙዎች ነን። ተፈውሰውም ደግሞ በዚያ ምስክርነትን ይሰጡ የእግዚአብሔርን ምሕረት ቸርነትን ቀምሰው እግዚአብሔርን በአምልኮት ጸንተው እያመሰገኑ የሚኖሩት ብዙዎች ናቸው። በዚህ መልኩ ይችን ቦታ ብዙ ድህነትን ፈውስን የሚፈልጉ ሰዎች በእውነት ለመዳን በደዌ ዳኛ በአልጋ ቁራኛ ተይዘው ከዚያ ደዌያቸው ለመላቀቅ በዚያ ወድቀው ይጠብቁ ነበር። ከዚያ ጌታ በእውነት ለፈውስ የመጣ ለምህረት የመጣ ለቸርነት የመጣ ሁሉን የወደቀውን የጎበጠውን ለማንሳት ያንደረሰውን ለመፈወስ እግሩን ለማብራት ሞቱን ለማስነሳት የመጣ አምላክ ነውና በዚያ እየሄደ እያለ በእውነት ከዚያ ከዓይነ ስውሮቹ መካከል አንዱ ከልሃ እውር በውስተ ፍኖት ወገሰጽዎ እለ ይበርህዎ ከመ ያርምም። በእውነት ጌታ በልቡ ውስጥ አድሮ ፈጣሪ መሆኑን አውቆ ዓይነ ስውር ነው። ሁሉን እየፈወሰ የሚመጣው ጌታ በልቡ ውስጥ ገብቶ ስላንኳኳ
የዓይነ ስውር ጮኸ ይላል። ነገር ግን እሱ ሲጮህ የሚመሩት መሪዎቹ ዝም በል ብለው ገሰጹት። አትጩሁብን አሉት። ዛሬ በእውነት ብዙዎች እኮ ናቸው አትጩሁብን የሚሉን። እኛ ወደ ቅድስናው ቦታ ስንመጣ ከእምነቱ ውጪ የሆኑት ከእምነቱ ወጥተው የሄዱት በእኛ ላይ የሚሳለቁ እኛን አትጩሁብን አታምልኩ የሚሉ ብዙዎች ናቸው። ዛሬ አይደለም ከጥንት ጀምሮ ያለ። ስለዚህ ይህንን ድህነት የፈለገው ፈውስ የፈለገው ፈጣሪውን ያገኘውን ይህንን በሽተኛ ይህንን አይነት ሰው አትጩህ አለ። መሪዎቹ አትጩሁብን አሉት። ነገር ግን ወአይበ ከሊሃ ከጩኸቱ እምቢ አለ። ጩኸቱን አላቋረጠም። በእውነት እኛም ወደ ፈጣሪያችን የምንጮኸው የፈጣሪያችንን ኃይልና የፈጣሪያችንን ቸርነት የፈጣሪያችንን ምሕረት ስለምናውቅ ነው። ይህንን የሚያውቀው ማነው? ታሞ የዳነ ነው። በእውነት ህመም ከባድ ነው። በጤንነት እያለን የማይታወቀን ነገር ግን ያ የእግዚአብሔር ምሕረት ቸርነት የሚታወቀን መቼ ነው? ጤናን ስናጣ። ጤናን ያጣ ሰው ይሄን የሚያውቀው። ይህም ሰው እንደዚህ ጨንቆ ነበረ። ወአይበ ከሊሃ ከጩኸቴ አላርፍም እስከምድን ድረስ እጮሃለሁ አለ። እኛም እስከምድን ድረስ እንጮሃለን። ሀገራችን እስከምትድን ዓለም እስከምትድን ድረስ ወደ ፈጣሪያችን እንለምናለን፣ እንጸልያለን። ከዚያ በኋላ ምን አለ? እንዲህ ብሎ እነሱ ወልደ ዳዊት ተሳሃለኒ የዳዊት ልጅ ዓለም እንድትምር የመጣህ ዓለም እንድትቀድስ ዓለም እንድታድን የመጣህ አንተ ማረኝ፣ አንተ ይቅር በለኝ አለ። ይህ አይነቱ ከዚያ በኋላ ጌታ ሄደና ዳበሰው፣ አይኑን በራለት። ተመልከቱ። ዛሬ የጨለመብን ብዙዎች ነን። መንገዳችን ጨለማ ሆኖብን እግዚአብሔር ያብራልን። ከዚያ እሱን ፈውሶ ሲሄድ መጻጉዕን አገኘው። መጻጉዕ 38 ዓመቱ ነበር። በእውነት ሌላው ከዛ ወገን ያለው እየወረደ ወገኑ እያስጠመቀ ሲያስፈውስ ሲፈወስ፣ መጻጉዕ ግን የሚወስደው ወደዚያ ወደሚናወቀው ውሃ በመጀመሪያ ይዞት የሚወርዳቸው እዛ ቁጭ ብሎ ነበር። ጌታ ግን ጠጋ አለና 38 ዓመት በአልጋ ላይ ተጣብቆ የአልጋ ቁራኛ ሆኖ አይቶ ጠጋ ብሎ የምሕረት ባለቤት እግዚአብሔር ልትድን ትወዳለህን አለው። ልትድን ትወዳለህ? ማዳን ዝም ብሎ ተሽሎሃል ድንሃል ማለት ይችላል። እግዚአብሔር በቃሉ ይፈውሳል። አልዓዛርን ከመቃብር ፈንቅሎ እንዲነሳ ያደረገው በቃሉ ነው። ተነሳ ያለው እሱንም እንዲሁ ማድረግ ይችላል። ነገር ግን አስፈቅዶ የሚያደርግ የሚሰራ አምላክ ነውና ያለ ፈቃዱ ማድረግ ስለማይችል ልትድን ትወዳለህን ብሎ ጠየቀው። አዎ ጌታዬ መዳንስ ትወድ ነበረ፣ ነገር ግን እኔ ሰው የለኝም አለ። ተመልከቱ። ዛሬ እኮ ሰው ያጡ ብዙዎች ናቸው። ሰው የሌላቸው ወገን የሌላቸው እነኛ ደግሞ በወገን መካከል በዘመድ መካከል አምረው ደምቀው የሚኖሩ ነገ ዓለም የማትከዳቸው የሚመስላቸው ብዙዎች ናቸው። ዛሬ ያ ዓለም የከዳቸውን ዝቅ አድርገው የሚመለከቱ ሰው የሌለውን የሚገፉ ብዙዎች ናቸው። በእውነት ዓለም ተታፈቅረልህ ዓለም ማንንም ከደው የሚመስላት ነው። ስለዚህ የሰው ምን አለ? ወገን ዘመድ የለኝም፣ ግን ማን ወስደኛል ማን ዋርደኛል አለ። እውነቱ ነበረ። እንደሱ አስተሳሰብ እሱ የመሰለው ሌላው ሁሉ ወገን ያለው ወደ ጸበሉ እየወሰደ ሲያስጠምቀው ሲድን ስለሚሰማ ስለሚያይ እሱንም ወደዚያ የሚወስደው አቶ ብዙ ጊዜ ሞክሮ አልሳካ ስላለው ሁሉ እየቀደመው እሱ ግን መቅደም ስለተሳነው በዚያው ተኝቶ 38 ዓመት ሞልቶት ነበርና በ38 ዓመቱ በእውነት ሁሉን የሚያይ የቸርነቱ ባለቤት እግዚአብሔር ከዚያ ከ38 ዓመት በሽታው ሊፈውሰው ሊያድነው ወደሱ ቀርቦ ልትድን ትወዳለህን አለ። ይሄን ብቻ ብሎ ዝም አላለም። ሰው የለኝም ብሎ ስለመለሰለት እሱ እዚያ ወርዶ የሚጠመቅ ነበር የመሰለው። ነገር ግን እግዚአብሔር ድንቅ ተአምራትን አደረገ። ማንም ዓለም አይቶት የሚያውቀው በዚያ ተኝቶ ያለ የሚጠብቀው ሁሉ ሰምቶ አይቶት የሚያውቀውን ነገር በተነሳ አልጋህን ተሸክመህ ሂድ አለው። መነሳት መዳን ሌላ ነገር ነው። አልጋህን ተሸክሞ መሄድ ግን በጣም ከባድ ነው። 38 ዓመት የተኛ በሽተኛ እንዴት አገግሞ ነው አልጋን ተሸክሞ የሚሄደው? ነገር ግን ጌታ ኢየሱስ ክርስቶስ እሱ እንደተናገረው ለሚያምን ሁሉ ይቻላል ብሏል። እሱም ከልቡ አምኖ ስለነበረ አልጋውን ተሸክመና እየዘለለ ሄደ። ተመልከቱ። የፈውስ ባለቤት የበረከት ባለቤት እግዚአብሔር እንደዚህ አድርጎ ነው የሚፈውሰው። አልጋውን ተሸክሞ ሄደ። የ35 ዓመት ደዌ እዚያው አልጋ ላይ ቀረበት። ተመልከቱ። እግዚአብሔር አምላክ የታመሙ ወገኖቻችንን እንደዚህ ይፈውስልን። አሜን። ከዚህ አልጋውን ተሸክሞ ሄደ። ከዚያ በኋላ ምን ሆነ? ምን ተፈጠረ? አልጋውን ተሸክሞ ሲሄድ ዕለቱ ቅዳሜ ስለነበረ አይሁድ ደግሞ
ዕለተ ሰንበትን በጣም የሚያከብሩ ወግ አጥባቂዎች ስለነበሩ ይህ በዕለተ ሰንበት እንዲህ አልጋውን ተሸክሞ ሊሄድ ይችላል ብለው ማን ነው አልጋህን ተሸከም ያለህ አሉት። ሰንበት ነው ለምን ተሸከም ካሉት ዘአህየወኒ ውእቱ ይቤለኒ ጹር አራተከ እነሆ ያዳነኝ የፈወሰኝ አልጋህን ተሸክመህ ሂድ ያለኝ እሱ ነው። እኔ ከሱ ቃል ውጪ ከሱ ትእዛዝ ውጪ ያደረኩት ነገር የለም አላቸው። ማን ነው እሱ ይሄን ያለው? ይህንን ሰንበት እንዲሻር ያደረገው አንተ ፈውሶ በዕለተ ሰንበት አልጋህን ተሸክመህ እንድትሄድ ትእዛዝ የሰጠ ማን ነው ብለው ከሰሱ። እሱንም ጌታ አዳኙንም የዳነውን እሱ ምን አለ መልሶ እኔ የፈወሰኝን አላወቅኩም ማለት ተመልከቱ። ያዳነኝን አላወቅኩትም፣ የፈወሰኝን አላወቅኩትም። አዎ ዛሬ በእውነት ብዙዎቻችን ያዳነንን የፈወሰንን በዝናብ አብቅሎ በፀሐይ አብስሎ የሚመግበንን የማናውቅ ብዙዎች ነን። ያላወቁ ብዙዎች ናቸው። ተደርጎላቸው እንዳልተደረገላቸው በእውነት እግዚአብሔር በበረከት ጎብኝቷቸው ሀብቱን በረከቱን ሰጥቷቸው እንዳላደረገላቸው ሀብትም የራሳቸው ጉልበትም የራሳቸው ጤናም የራሳቸው ቤትም መኪናም የራሳቸው የሚመስላቸው ያ ሁሉም የማይወሰድባቸው የማይነጠቁ የሚመስላቸው ይህ ሁሉ ከንቱ ረጋፊ መሆኑን የሚያውቁ ለጊዜው በዚህ በእውነት እንደከበሩ አበባ እንደመሰሉ መኖር የሚመስላቸው ብዙዎች ናቸው። ነገር ግን ይህን ጤዛ በጊዜው እንደተገኘ በጊዜው የሚረግፍ ነገር ነው። እሱም ምን አለ? ያዳነኝን አላውቀውም ማለት ነው። ያዳነኝን አላውቀውም። ከዚያ በኋላ በእውነት ጌታ እያስተማረ ሁሉንም እየመከረ በዚያን ሰዓት በመካከላቸው አልተገኘም ነበር ይላል። በመካከላቸው ተሰውሯቸው ነበር። መካከላቸው እያለ ጠፋቸው። እንዲህ እኮ ነው በእውነት ዛሬ ብዙዎቻችን እግዚአብሔር ከኛ ጋር ሆኖ እያለ ከኛ ጋር እንደሌላ አድርገን የምንመለከት ብዙዎች ነን። ብዙ ወገኖቻችን እንደዚህ ናቸው። ዓለም ዛሬ እንደዚህ ናት። ሁሉም ነገር አድርጎላቸው ጥበቡን እውቀቱን ሰጥቷቸው እግዚአብሔር ከነሱ ጋር እንደሌለ ያም እውቀቱን ጥበቡን የራሳቸው መስሏቸው በራሳቸው ኃይል በራሳቸው ብርታት መስሏቸው የሚመጻደቁ ብዙዎች ናቸው። ነገር ግን እግዚአብሔር ደግሞ መኖሩን ያሳያል። እንደዚህ አድርጎ ዛሬ ትናንት የሚደረገው ነገር እያያችሁ ነው በዓለም ላይ ያ በእነሱ የተደረገ መስሏቸው ነበር። ነገር ግን ይህ ሁሉ የሚያደርግ እሱ እንደሆነ ይህ ሁሉ ስጦታ ይህ ሁሉ ጥበብ የሱ ይህ ሁሉ እውቀት የሱ እንደሆነ ሲያስረዳቸው እርስ በርሳቸው በሰሩት መሳሪያ እየጨረሳቸው እያፋጃቸው ነው ያለው። ይሄ ማን ኃይል ነው? እግዚአብሔር ነው። እግዚአብሔር በእንደዚህ መልኩ እንዲያውቁት ያደርጋል። ስለዚህ ይህን ሰው ምን አለ? ያዳነኝን አላውቀውም አለ። እግዚአብሔር በመካከላቸው ሆኖ ተሰውሮ እዛው ሆኖ አይታያቸውም ነበር። ከዚያ በኋላ በዚያ በምኩራቡ ላይ ተገለጸና ያስተምር ጀመረ። እያስተማረ እያለ አንተ ያዳንኩህ እኔ ነኝ፣ ስለዚህ ዛሬ ድነሃል፣ ሁለተኛ ግን ከዚህ የባሰ እንዳያገኝህ እንዳትበድል አለ። ከዚህ የባሰ እንዳያገኝህ እንዳትበድል። ይህ አሁን እዚህ ጋር ምንድን ነው የሚለው ቃሉ? ይሄን ይበል እንጂ ይሄ ሰውዬ በፊት ይበድል እንደነበረ በፊት ይበድል እግዚአብሔርን ያስጠይቅ ወገኑን ዘመኑን ይከስ ያስለቅስ እንደነበረ ነው የሚናገረው። ከዚያ በፊት ወእምዝ ዘያኪ ይርከም ከቆቅዳ ገበ የተአብስ ሁለተኛ እንዳትበድል ከዚህ የከፋ እንዳያገኝህ አለ። አስጠነቀቀው እዛች ቤተ መቅደሷ ውስጥ። ግን አይሁድ በዚህ ሰዓት ይህንን ብሎት እሱ አሁንም ከፊቱ ተሰወረው ጠፋው። ይህን ነግሮ እግዚአብሔር መጀመሪያ ልትድን ትወዳለህ ወይ አለ። ለማስፈቀድ ለማስወደድ በትክክል አምኖ እንዲድን ስለ አድርጎታልና ከዚያ በኋላ ደግሞ ታመነ በኋላ እንዳይክድ እግዚአብሔር አስጠነቀቀው። ይህን ያደረኩልህ እኔ ነኝ፣ በቸርነት ያስነሳሁ 38 ዓመት ተሰቃየ ነበር። ዛሬ ግን ከሰው እኩል ያደረኩህ እኔ ነኝና ይህንን እንዳትረሳ። ይህንን ካለውና እሱ ከዛ ከጠፋ አገኘን ብለው እነሱ ሲፈልጉት አሁንም ከመካከላቸው ተሰወረ። አይሁድ ሊወግሩት ቅድም እንደነገርኳቸው በሰንበት አዳነ፣ በሰንበት አልጋውን ተሸክሞ ሊሄድ አደረገ ብለው ሊከሱት ሊወግሩት አሁን እየፈለጉት ነበር። ሁለተኛ ትልቁ ክሳቸው ራሱን ከእግዚአብሔር ጋር እኩል ያደርጋል፣ የእግዚአብሔር ልጅ ነኝ ይላል ብሎ ከዛ እየፈለጉት እያለ አሁን ተወገረባቸው። እግዚአብሔር ያለ ጊዜው አልሞተም፣ ያለ ጊዜው አልተወለደም፣ ያለ ጊዜው በዚህ ዓለም ላይ አልተመላለሰም። ሁሉም በጊዜው ነው ይሰራው የነበረው። በእውነት በጽኑ ቀጥሎ ወደዚህ ዓለም መጥቶ ከሰዓቲቱ አንዲት ሰዓት ከዕለቱ አንዲት ዕለት
ከደቂቃው አንዲት ደቂቃ ከሰከንዱ አንዲት ሰከንድ ሳይቀር ሳይዘገይ ሳይውል ሳያድር በሰዓቱ መጥፋዳና ለቅዱስ ኤፍሬም። ስለዚህ ጌታ ሁሉም በፕላን በመላእክት በነቢያት አናግሮ የመጣው በጊዜው አከናውኑ የሚሞተውን በጊዜው ስለነበረ እነሱ በዚያ ሰዓት ይነሱ እንጂ ሊገሉት አልቻሉም። ምንም ቅንጣት በራው ላይ የሆነ ነገር ሊያሳርፉበት አልቻሉም። ከዚያ በኋላ እንግዲህ እያለ ሁሉን አስተምሮ በውል ካስረዳ በኋላ በመጨረሻው ሰዓት በቀራንዮ አደባባይ በተገኘበት ሰዓት ያዳነ ከነኛ ተሰቃዮቹ ጋር ሆኖ ያዳነኝ ይሄ ነው የፈወሰኝ ይሄ ነው ብሎ ለጲላጦስ እውነት ምንድናት ብሎ ሲናገር አንተ እውነትን እስካሁን ድረስ እንዴት አታውቁም ብሎ ጌታ በሚመለስበት ሰዓት እንዴት አለቃዬን ተናገረዋለህ ብሎ በዚያ ሰዓት መጻጉ የጌታን ፊት መጣ። ምን ብሎት ነበር ጌታ? ከዚህ የባሰ እንዳያገኝ ዳግመኛ እንዳትበድል ብሎት ነበር። ስለዚህ ጌታን እንዴት ኃላፊው ጲላጦስን ትናገረዋለህ ብሎ ሲመታው እጁ ከዚህ ጀምሮ እስከ ብብቱ ድረስ ተቃጠለች ይችላል። ርቁም ትራለች። 38 ዓመት ያንን በሽታውን ያስወገደለትን አምላክ በቀት ይመጣ። ተመልከቱ። ዛሬ እንደዚህ ነው። መቼም ዛሬ ጥሩ ያደረጋችሁለት ያበደራችሁ ያበላችሁ ያጠጣችሁ መልሶ እንደዚህ ነው የሚያደርጋችሁ። ተመልከቱ። ዓለም እንደዚህ ናት። ስለዚህ መጣው ከዚያ ተቃጠለ። ያን በፊት ያስተለቀቀው ለዚህ ነበርና ተመልሶ ተቃጠለ። ለዚህ ነው ባለቀኑ ምን አለ? መጻጉዕ የተአረቅ ምስለ ሲት ደዌሁ መጻጉዕ ከደዌ ሚስቱ ጋራ ይታረቃል። ባለቀኑ 30 አዝማን እስመ ነበረት ምስሌው 30 ዓመት ከሱ ጋራ ተቀምጣለችና ስለዚህ ተመልሶ ይታረቅ። ምክንያቱም አንድ ሰው ከትዳር አጋሩ ጋራ አብሮ እየኖረ ካለ 30 ዓመት ልጅ ወልዶ ብዙ ነገር በቃ ወልዶ ከብዶ ሲኖር ከዛ ከተጣሉ አይ ሽማግሌ ምንድን ነው 30 ዓመት ኖራችሁ በሉ ታረቁ፣ ተስማሙ፣ ተመለሳችሁ ለትንሽ ጊዜ ከዚህ በኋላ እድሜያችሁም እያለቀ ነው። ከ30 ዓመት በኋላ ስንት ዓመት ሊኖር ነው? ይሄ ከወጣትነት ከተጋቡ ነው 30 ዓመት። ከዛ ደግሞ የልጅነት ዘመን አለ በ20 ዓመት ሊሆን ይችላል ይችላል 20 እና 30 50 ከዛ ደግሞ አንድ 20 60 ለመሙላት 70 ለመሙላት አንድ 30 ዓመት ነው የሚቀረው። ስለዚህ ለምን ተለያያላችሁ? አብራችሁ ኑሩ ይሉና ሽማግሌዎች ያስታርቋቸዋል ማለት ነው። ሚስጥሩ ምንድነው? 30 አዝማን ያቺ ከሚስት ጋር አብሮ እንደኖረ 30 ዓመት ተኝቶ ነበርና ከዛ ከዳነ ከ30 ዓመቱ ጌታም በ30 ዓመቱ ሲሰቀል እሱም በጥፊ ስለመጣ እንደገና ወደ ደዌው ተመልሶ ያ አዛውንቱ ከሚስቱ ጋር ታርቆ እንደሚኖር ይሄም ደግሞ ከደዌው ጋር እንደሚስቱ ያታርቆ እንደኖረ ይሄም ደግሞ ከደዌው ጋር እንደገና ተመልሶ ወደ ደዌው ገባ ማለት ነው። ስለዚህ ምንድነው? እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። የምህረት ባለቤት ነው። አድኖት ነበር። ነገር ግን ያን ውለታውን ዘንግቶ በጥፊ መጥቶ ተመልሶ ተቃጠለ። ይሄ እግዚአብሔር አሁን በቸርነቱ በምህረቱ እንዲጎበኘን ከመስመሩ ሳንወጣ ጾማችንን እየጾምን እኛም እንቆመው ለእኛ ብቻ ሳይሆን ለሀገራችን ለዓለም ሁሉ እንዲተርፍ በእውነት ከልባችን ሆነን እግዚአብሔርን ከለመን ነው ወደ እግዚአብሔር ካለቀስን ተጸለይ እግዚአብሔር በምህረቱ በቸርነቱ ዓለምን ሁሉ ይምርልናል። እኛንም ሐሳባችንና ምኞታችን ሁሉ ያስፈጽምልናል። ልጆቻችንን ይባርክልናል። ሀገራችንን ወገናችንን ይጠብቅልናልና እግዚአብሔር አሁንም በእውነት ሶያችንን በሰላም እንዲያስፈጽመን ልመናችንን እንዲሰማንና በእውነት ምላሽ ከእግዚአብሔር የምናገኘው ምላሽ ሁሉ የምሕረት ቸርነት እንዲሆንልን እግዚአብሔር አምላክ በምሕረቱ ይጎበኘን፣ በእውነት በሰላም ያስፈጽመን።